በጎሬ ላራዞን 9 ወር ያልሞላት ታዳጊ ከእናቷ ወደታ ድምፅ ሰጥታለች። What the fuck? ምን ይሄ ነገር ግን ያይ ነው። አወጣው ወንጅ ተወለደ ግን በስመ አብ ወልድ ተዳዶ ነው አታራመሰች ቤቱ እስ ሰው አልኮ መስይ ሆላ ፋሚሊ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ በምርጥ ቪዲዮ ከችብት ወሎ አብረን ፈታ ዘናለን። ሰሞኑን ጠፍቻለሁ፣ ያጋጥማል ለዚህ ነገር ከዚህ በኋላ አልጠፋም። በምርጥ ቪዲዮዎች አብረን ፈታ ዘናለን። ወደ ዛሬ ቪዲዮ ጫመሰለኝ ሚም ነው የወንዶች ጉዳይ ዛሬ በቃ ጉር ነው የምናፍለውሽ። አም ሶሪ አውቃለሁ። እኔ ስራ የሚን ማብሸቅ አይደል እንዴ? ደግሞ ይሰራል ይሰራል በነገራችን ላይ ማለት ነው እንደዚህ ነገር ነው እንግዲህ ያሲ አልወጣም ገና ውጤቱ ማን እንደሚያሸንፍ ግልጽ ነው፣ ሁላችንም እናውቃለን። እስኪ ጊዜው ሲመጣ ማየታችን አይቀርም። ወደ ቀጣይ ቪዲዮችን እንሂድ። ሱያ በባዶ ሆድ ሰው ጥየቀ ይል። እሺ ጋሼ ለብሳለሁ፣ ችግር የለውም። ወይኔ አላስተረፋትም እኮ በእናት። አዎ ተጎዳች። ምግብ መብላት ግን አለባት። እሺ ምግብ መብላት አለ። ተው ልጄ እንደዛ አይደል። በምግብ ነው የሚድነው። አይ ዶክተሮች ምግብ እንዳትበላ ብለዋል። አዎ ግርጣት ምን ታርጋሉ? ለጊዜው ፈሳሽ ነገር ፈሳሽ ያፈሳታል እኮ። አይ ለቁስሉ ግን እሺ ያታል። ብርጭቆ ይምጣት ይጠጣ ትጠጣ ወይ ጠጣቻው መነሳት እኮ ነው። አይ ዝም ብሎ ለእናንተ ብልስታችኋ። እኛ መሽታ ለኛ አያስፈልግም ለሷ ብቻ እኮ ቢያንስ ያመጣሁት ሙዝ አይበላም። እና ምን ተሰማችሁ ቤተሰብ? ቪዲዮን አይታችኋል እና ሁላችንም እዚህ ነገር ያጋጠማል ብዬ ተስፋ አደርጋለሁ። ያው ጀለስ ልጠይቅስ እንዴት ወይም ዘመድም ቢሆን ወይ ጎረቤትም ቢሆን ልጠይቅስ እንዴት እንደዚህ ነገር ያጋጠማል። ደግሞ ከማራከራችን አንድ ጅብ አይጠፋም። እንደዚህ ፈጣን የሚል ሰው እስኪ ያጋጠማችሁ ነገር ኮሜንት ላይ ደቃ አድርጉልኝ። አርሰናል ቨርሰስ ዩናይትድ አላህ ወንተ ተቆጥ ምን ይሄን ሰው ግን ጠለው موجود اشياء عجيبه وغريبه አንዝግሳ ለዩናይትድ ነው እንግዲህ። ለማንኛውም እንደምፈልገው ተሳክቶልናል። ፒስ ያሸንፋል። ጀለስ ምርጫ ላይ ያለ እስኪ አተ አቤት ምን ልመርጥ ማለት ምን ልመርጥ ነው? እኔ ራሴ ግሌን ነው የምመርጥ። አይ ምን አረ ይባል ነገር የለም እንደዚህ ልቀቅኝ እንዴ! እኔ የግሌን የራሴ ምርጫ አለኝ። ለምን እነግርሃለሁ ላንተ ስለሽ ምን ምንድን ያልፍ ስላልነገረኝ እንዴ በተበላለ ብሎ ነው ያመጣው እንዴ? እና ምንድን እንደዛ አትምድ። ያው እንደዚህ ጀለስ አይጠፋም። ነገሩን ገና ሳያውቅ የሚያውቀው ነገር የለም። ግን በቃ ተፍ በቃ እንደሚያውቅ ሰው የሚያስመስለው ሁላችንም ጋር አለ እና እንደዚህ የምታደርጉ ሰዎች ግን እወቁ። መጀመሪያ ዝም ብለህ ከማውራት እንግዲህ መጀመሪያ ነገሩ ሞቅ ይሻል። ድሪል ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስንደርስ ያለ ቢላይክ ራዘሪ ወይ ታይች በቃኝ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ወይኔ ፓርቲ ያረቡት ለቅሶ ጀለስ ይሻል ይጣያርብሽ ደስና ተማሪው ሌላ ታሪክ እንዳለ ሞተ ያራደ ኢሞሽናል ዳሜጅ ወይኔ ሪል ባድማን ነው እንዳለ ሞተ በእና ቦምቦ ክላት የምር ሌላ ታሪክ ወቅ ሌላ ታሪክ ውስጥ እየገባ ነው። እኔ ከዚህ በኋላ ለቅሶ እንደዚህ እንደሚሆን አልጠራጠርም። ፓርቲ ያደረገው ስለቅቶን እንግዲህ የመሳቸው ለማንኛውም የሚገርም ክሬቲቪቲ ነው።
ወቸው ጉድ 100,000 ከገባህ በአንድ ሳምንት ውስጥ ማለት ነው። አሁን ስንት ነው? አሁን 52,000 ምናምን። አሁን 52,000 ነህ። በጣም ተስፋ አለ ትገባለህ። ዱባይ ስንሄድ አይፎን 17 እንገዛለን። እንዴ አስቦንክ ነው አይፎን 17 በራስ ብር ነው የምትገዛው? ይመቸው ቢኪ ግን ያለስ ያጭውኝ ቢሆን እንግዲህ ይመቻት። ግን እሷ እነዚህ ያመጡታል ይሄን ብር ከየት ነው የመጣ አይታወቅም። እንግዲህ ይሰራል ይሄ ብር አይፎን 17 እጋብዛለሁ ብሎታል፣ እገዛላለሁ ብሎታል። እንግዲህ እስኪ ያርግልህ ልጁም። እንግዲህ እናንተ ፎሎ ካደረጋችሁት እንግዲህ ፎሎ አድርጉት፣ ይመቻችሁ። ወጭውትን ፎሎ አድርጉ፣ እኔን ሰብስክራይብ ያደርጋችሁ ታይዋለህ ኮሜንት ይሄ ማርያም ገራይ ደ ነገራችን ላይ ልጅ በጣም መቸኝና ሚሳራችሁ ቪዲዮ ቻቱ የሚገርም ኮንተንት ነው የጀመረው። የሚገርም ቪዲዮ የሚሰራው ማለት በጣም ትመችኝ ሳቲ ዊሊያም ወሬ ማው ቅሌት ወዛብን ማብራቮ ማድረግ ይቻላል። የእውነት ማልቀስማ ማልቀስ ይሻላል እንዴ? ግርጣት ማለት ይሄ ነው። እንደ ሀሳብ ግን ይሄን ነገር ሲላይ በስተካከል ብዬሽ አንዳንዴ በቃ ይጠራ በቃ ያነሳውታችሁ ወይስቱ ገና እየጠራ ነው። እንደዚህ ነገር እንግዲህ ያጋጠማችሁ አላችሁ ብዬ አስባለሁ። እንግዲህ ያጋጠማችሁ ነገር ካለ ኮሜንት ላይ ደቃርጉልኝ። ይሄ እንግዲህ እንደዚህ ነገር አጋጥሞኛል። በቃ ያነስታ መስሏችሁ ሰውዬው ወይስቱ ገና በቃ እየጠራ ነው። ለምን እንደዚህ ቆይቶ እንደሚጠራ ማላቅም። የለስ አቤት ደህና ነው አለን። እግዚአብሔር ይመስገን። ምንድነው ደግሞ በእግራችሁ አንሄድም? አይ ጊዜው ከቴክኖሎጂ ነው። ሜትር ታክሲ እያለ ጥሪስ ልጅ ጥሪ ነው ጋሽ ሞኬ። እንደው የላዳ ውለታ እንዲህ በቀላሉ ተረሳ ማለት ነው? ያኔ እንኳን ትረሳለህ ታመህ ጤና ጣቢያ ለጤና ጣቢያ ስንከራተት አሁን መጣና ዘመናዊነት አይከፋም እኮ ግን ቢያንስ ውለታችን ባይረሳ ቢያንስ አንተ ታቀኛለህ። ከልጅነት ጀምሮ ገዝቼ ስለዳ ጀምሮ ታቀኛለህ። እንደዚህ ትናገረኛለህ። በቃ በቃ ትልቅ ሰው ኮሜንት የማይከዳም የምር ይመቸው። ግን በቃ እንደ ዋዛ ተረሳ የለታ ነገር ስንት ነገር እንዳልተደረገበት አሁን በቃ ይሄ ራይዝ መጣ። አንተ ቴክኖሎጂ በዘመነ ቁጥር በጣም ብዙ ያንጎም ብዙ ነገሮች አሉ። በቃ ያዛ እንግዲህ ጠጋውን ይዘች ምንም ማድረግ አይቻልም። እንግዲህ ከጊዜው ጋር አብሮ መሄድ ነው። አንድ ቀን አላቸው ለነሱ እዚህ ጨስ የምር ጦሳ ነው ብሉኛ አይደል? ይመቻት። የቪዲዮ ወጥ የሚገርም ቪዲዮ ነው። ይመቻት። እድር አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀመር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅድ ውስጥ ኧረ ተው እቅድ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳሉ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድረስ ኢሞሽናል ዳሜጅ። እንግዲህ እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው ማለት እኔ ቻይና ቃል ነኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱማ መልሰኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት እድር እንግባ። እዚህ ሰው ግን እንዴት ነው ታሰሪው? ስማሙ ዳር ልባችሁን ጥብት ነው የሚያደርጉ። በኢየሱስ ምን እንጃ እንዴት እንደምትወቡ ማለቅም። በመጨረሻ መስማማቱ ራሱ አንድ ነገር ነው። እናንተ እዚህ ሰው ያጋጥማችሁ ካላችሁ ኮሜንት ላይ ደቃርኩ። ቤት እያጸዳው ወንድሜ ሲገባ ሲስተር ናት
በስባሳ የበሰበስክ የዛ ሰፈር ልጅ ጥሮስ ግባ ጥሮስ ቆሾ ቆምበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ። ኧረ በእግዚአብሔር ይሄ ከየት ይመጣለት እንደዚህ ስድብ? የዛ ሰፈር ልጅ ደግሞ በጣም የተመቸኝ ይመር ደግሞ አልሳደብም እኮ ይላል። ከሱም ብዙ አልሳደብም ይላል፣ ግን እስማም ይሄን ስድብ ይለዋል። የዛ ሰፈር ልጅ ግን ወት የሚገርም እንትን ነው። ይመችሽ። በጎሬ ላራ ዞን 9 ወር ያልሞላት ታዳጊ ከእናቷ ወጥታ ድምፅ ሰጥታለች። what the fuck ምን ይሄ ነገር ግን ያይ ነው። ስካሩን ተቋቁሞ ድምፅ የሰጠ ወጣ። ወይኔ ተላገጠ ዘንድሮ ምርጫ ግን በስመ አብ ወልድ ይመች። ፀራይ ፋና ላይ ነው። በዚህ አጋጣሚ አቡቹን አንቺን ነው የመረጥኩት። ሙሉ ኢንሳዎችም ሁላችሁንም ነው የመረጥኩት። ኢንሳምሽ አይ ላቭ ዩ። ዘንድሮ ምርጫ ግን በጣም ቲክቶክ ላይ ተላገጠበት፣ ሚም ተሰራበት፣ እንደ ጉድ የተሰራበት። ለማንኛውም ይመቻችሁ እንግዲህ በርቱ። ዘንድሮ ልጅ ቢላይ ይችላል። እኛም እኮ እድሜያችን ስላልደረሰ ነው እንጂ ብንመርጥ ደስ ይለናል። የተመታ ልጅ ነው ማንም ይመረጥ ማን፣ ዋናው የሀገራችን ሰላም። እውነት ነው። ቻው በቃ። ማርያም የሚገርም ነው። በጣም የሚመቹኝ እነዚህ ልጆች ነው። ጩጮ ደግሞ በጣም የሚገርም ልጅ ነው። የሚገርም ቪዲዮ ነው የሚሰሩት፣ የሚገርም ኮንተንት ነው የሚሰሩት። ይመቻቸው። ተወኝ አትበይኝ፣ አልችልም ልተውሽ። ተውሽ ምን ይባላል? አሁን ተናዘቼ ቅጥጥጥጥ ያርገ ብረጋግጥ ምን ታመጣለህ? ምንድን ነው ከዚህ ግን አልገባኝም። ማይገጥም ግጥም ነው ወይስ ምንድን ነው? አልገባኝም። እስኪ ታውቁት ነገር ካለ ኮሜንት ያስረዱኝ። አወጣው ወይስ ታዋለች ግን በስመ አብ ወልድ ተዳዶ ነው አታራመሰች ቤቱ ይጣረባት መጀመሪያ ጥይት መስሎኝ መጀመሪያ ቢቀርበት ነበር የሚሻለው። እንግዲህ አንዴ ይዟለች ጥይት መስሎሷን ቤቱን አራወጠችው። ሰርግም አይመስልም። ለማንኛውም እንግዲህ ይመቻቸው። ሰርጉን አደመቀችላቸው። ጀለስ ተመለክ አፈልቼ ነበር ኧረ እናቴ ይመቸው፣ የምር ይመቸው። ያው እንደዚህ አይነት ጓደኛ አይጠፋም። ፔስታ ላይ ስትጮቱ ከጀለሳችሁ ጋር የተመታ ጓደኛ አይጠፋም። እንግዲህ ሜንሽን አድርጉት፣ ቪዲዮ ላኩለት። የሚገርም በቃ የሆነ ጉልበተኛ ጓደኛ አይችልም፣ ግን የሆነ ጉልበተኛ ጓደኛ አለ። በቃ በጉልበቱ የሚመካ ጓደኛ አለ። ሜንሽን አድርጉት። ማዘራ አሞት ስንተኛ ይላል እስኪ ቢላይክ ኧረ እባክሽን እሱን ስልክ ተይና፣ ኧረ እባክሽን መተሽ አስታሚኝ፣ ኧረ እባክሽ አሞኛል፣ ኧረ እባካችሁ፣ ኧረ እባክሽ ተቃጠልኩ እኮ ተቃጠልኩ። እሺ ወይ ጣሳውንም መተሽ አንሺው፣ ኧረ ጣሳው እንኳን አንሺ ከጠረጴዛ ላይ፣ ኧረ እባካችሁ። ሰውም መታውን ይጠይቀኛል። ጉድ ነው። ተዋረጃታለሽ። ማዘሮቻችን ግግርም ይኛል ይሆን ተኝቻለሁ። እንግዲህ ሰው ያውቃል ቤቴን ሳላጸዳ እንደማሉ ያውቃል። እናንተ ግን ትወቀ እያንዳንድሽ አንዳንዴ ወጥ ያመማቸው ነው ሲያወሩ ተኝተው የምሬ ነው። እንደ ጎረምሳ ዘርፈጣው ተባያለሽ። ይሄ ስልክ ነው ምግብሽ ይሄ ስልክ ነው ሲጀምር። ሌላ አንቺ ምን እኔ በሞት ምን እኔ እዚህ በስብሼ በሞትም የማይኝ እኮ ሰው የለም። በስብሼ በሞትም ፈር ላይ እየተኛ ይመቸው ቤቱንም አታጸጂ። ኧረ ወይኔ እኔ እኮ ዝም ብዬ ነው ልለፈልፈው ሲጀመር ዝም ብዬ
ብዬ ብተኛስ ግን አይችሉም እንደዚህ ማድረግ ዝም ማለት አይችሉም። የሚሰማኝ የለ ልጅ እንዳልወለድኩኝ እኮ ነኝ። በቃ ልጅ እንዳልለኝ እኮ ነው የሆንኩት ያለሁት። የሚሰማኝ የለ የሚሰማኝም በሞትም ሲጀመር አታይኝም። እዛ ስልክ ላይ ተጥዳለች። ያም ደግሞ ወጥቶ እዛ ይንዛለላል። አንዴ ያዙ በዛ ላይ መፈቱት ነገር አለ መቻል ነው እንግዲህ። ሰው ቤት ቢሆን አዎ እንትና ታመመሽ ብለሽ ብን ብለሽ ትሄጃለሽ። ለሰው ሲሆን ነው ጉልበትሽ። ለኔማ ምን ጉልበት አለሽ? ይሄን ስልክ እያየሽ ድሮ ወይኔ መያዝ ነው እንዲቁት ያደረገ ተቀምጠኛ ቤቱ በላይ ላይ ሊደረመስ እንደው ሳይጸዳ አመት ያልተጸዳ እኮ ነው የሚመስለው ጠረጴዛው። ኧረ እባክሽ እኔ ኩባያው ሆነ ኧረ ሰው ይመጣል። ወይኔ መያዜ ነው እንዲህ ጉድ ያደረገኝ መያዜ ነው። አሁን እጮሃለሁ። በሽታ ላይ በሽታ ነው። እናንተንም ማዘዝ እኮ በሽታ ነው ሲጀመር በሽታ ነው። እንደው መድኃኒዓለም ያንቺን መጨረሻ ያሳየኝ። ለአንቺ መጨረሻ ያሳየኝ። መጨረሻችሁን ሳያሳየኝ ፈጣሪ እንዳይገለኝ አሁን እንዳይገለኝ መጨረሻሽን ጭራችሁም እኮ እንደው ስልኩ እጅ ላይ ይፈንዳ። አዎ ይፈንዳብሽ። እኔ እዚህ ታመሜ ቆስዬ አንቺ ስልክ ትጎረጉሪያለሽ፣ ትለፋደጃለሽ። የታመሙ አይመስልም ሞቱ ለመነገር እንዳወራራቸው እንደው እንዲህ ለፈለፍኳት ጠብስ አትል እግዚአብሔር ሆይ ጠብስ አትል እንዳገለኝ። አዎ እንዳገለኝ መሳቂያ እንዳታረገኝ በዚህ በወደቀ ቤት ውስጥ ጉድ እንዳታረገኝ። 3 ቀን ባልነሳ ፈረሰ ላይ ነው ይሄ ሊደረመስ ነው። አባራውን እየጠጣው ተኛለሁ። በሽታ ላይ በሽታ ፈጣሪ አንተ ገላግል፣ አንተ ታውቃለህ፣ ተሰጥቻለሁ። ደቀን ያረጋችሁ ትክክል በቃ ትምር ደቀን ያረጋችሁ ሰርቶታል። ይመችሽ ምርጥ በርቺ። ሳቴ በቃ ወይኔ የምር ጤናኛው ራሱ እንደዚህ አይወሩ በቃ ትንሽ ሲያማቸው ወይኔ በቃ ያለነሱ ዛሬ ተቃሰው ያለም አይመስላችሁ። ያው እንግዲህ ምን ማድረግ ይቻላል እንግዲህ ታውቁታላችሁ። አሳባችሁን እስኪ ቪዲዮ ካያችሁ አሳባችሁን ኮሜንት ላይ ደርቃሩ። ልጅ እያለ የሚያደባደበን ልጅ እችላለሁ አንቺ እችላለሁ ደባደባለሁ አንተ ደባደባለህ። አዎ አልኩ አይደለም እኮ ተደባደብ። እሱ መጀመሪያ ይምታኝ እስኪ አንተና እስኪ ነው የምታኝ አልኩ አይደለም። ና መታኝ እስኪ ምታኝ እሱ ነው እንተበት ደማንተ ናት። አንተ ወንድ ነህ እሱና ትርገጣት። እስቲ ወንድ ነህ እናትርገጣት። አንተ እስቲ እርገጥ ይኸው አንተ እናት ረገጥካት። አዎ ረገጥኳት። ወይኔ ለመታ ነው። እስኪ ወንድ መታኝ ነኝ። አንተ ወንድ ነህ። ቆይ ይሄ የእሱ እናት ናት። እስቲ አንተ እርገጣት። እኔ ምን አገባኝ? እናንተ አይደለም ትደባደቡ ሲጀመር ማለት አንተ ነህ ልታጣለን የነበረ ለምሮ የምታጣለን ቴኒ ተገኘ ተያዘ ለእናት ፈልጋችሁ መጣያ ፈልጋችሁ ሲጀመር ለሁለት ጣላናለን እና ስጣላናለኛ ትጣላናለህ በለሽ ህፃን ከኛ ከፍ ያሉ ሰዎች ልጅ እያለን እንደዚህ ያደርጉ ነበር። አሁን እንግዲህ መቼም አይሰማችሁም ልጆቹ አንስቶ በቪዲዮ ነው የሚወጣው። አሁን በዚህ ዘመን ትንሽ ከባድ ነው እና በቃ ደቅ ራሱ ነው ያደረጉት። በቃ እንደዚህ ደቅ ያቆሙናል። ከዚህ ጋር ይታፋል ማለት የያንተ አባት የያንተ እናት ይባላል። እርገጣ ትርገጥ በቃ እስኪጀመር ራሱ መከራ ነው። ለማንኛውም ደቅ አድርገውታል። ይመሳችሁ። ያንተም ምግብ ለመዳኘት በጣም ከባድ ነው። ምን ነው የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገህ ነው ያመጣው። ኧረ አይዞሽ ገለቴ አይዞሽ በቃ ቲማቲም አበሉም እንዴ? ቢዮንድ ከአይምሮ የበላይ ነው እኮ ዛሬ በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። ኧረ እኔ ሁሌ የምበላው እሱን ነው። 2 ግባት ነው የተጠቀምኩት 3 ግባት እሱን እንኳን እንደው ደህና አድርገህ ብታመጣው የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛች ጋር ቋጥሬያት ነው። ይቻላል አይደል መውሰድ? ኮንፍሌክስ ዌት ጋር ነው የገባው። ይገርምኝ ትገርም አለ እንዴ? አንተ አለ አይኔ ፊት ለፊት ሙሳጌን በቃ በዛው ሰርቼው አይ ቦካው እሱ ነው ቦካች እንዴ? ተምረሃል አይደል? አዎ እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመሪያ አለብህ። አልገባኝም ግን ያስተምራል። ቤተሰብ የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቅ አንድ እሱን ልማር። ጀለስ አስደነግጠው ያው ኤዲት ነው ብዬ ነው እንግዲህ ማመን ነው እንግዲህ የምታውቁት ነገር ካለ ኮሜንት ላይ ተቃርቡልኝ። ኤዲት እንደሆነ ነው መቼም እንደዚህ ነገር ምርጥ ገበታ ላይ ሊያወሩ አይችሉም። ለማንኛውም መቻቸው ኤዲት አርጎቶች ይመችህ ምርጥ ልጅ። የኮንዶሚኒየም ኮሚቴዎች አለ
ሰላም መጣ። ሰላም አመሻ። እንዴት ነው? ምጣድ ነው የሚሸተኝ በዚህ ሰዓት? የምጣድ እሺ 250 ቀሪ ያለበት ምንድን ነው? እኮ ጠዋት አይደርስም እንዴ ታዲያ? ኮሚቴው ነው ያለው ኮሚቴው ነው ያለው። እኔ እኮ ጠዋት ይደርሳል እኮ አሁን የተባለው እንግዲህ አምጣ ትደርስ በ5 ሰዓት ኮሚቴው ነው ያለው። ከኮሚቴው አትበልጥ እንግዲህ ታዝዤ ነው የመጣሁት እኔ። እሺ ጠብቁልኝ ተኝቷል። ይሄ ሁሉ ማብራበት ምጣድ ነው እሱ ማሽን ምን ነው ግፍ እኮ የኔ ጌታ ግፍ ነው። እንግዲህ ኮሚቴ ማለት እንዴ ምን የከፈልከ ጋራ ነው እንጂ ግድልና እንዴ? እሺ በቃ ብሩትን አምጣልኝ ይጠብቁ ነው። ቅድም እዛ ስገባ ሶስት ነው ምጣዱ ምን አረ ምን ይጠቅማል? አንድ ስቶቭ አለች፣ አንድ ምጣድ አለች። እሺ ሂድ ፈጣሪ ሊያሳየን እኮ ነው ያመጣኝ። ማርያምን የምሩ ነው። ሁለት ካሳ ቀሪ ይሄ ሰው ካለ ከባድ ይመዝገብ ብቻ ያርሶም እንደምን ቤት ሲጀመር ማብራትም ቢሆን ምንም ቢሆን ለግላ የሚከፈለው የጋራ አይደለም። ሰው እንደዚህ ይኛል እንደዚህ ሰው ካጋጠመዎች በጣም ዊርድ የሆነ ሰው ነው። ከባድ ነው። እንዴት እንደምትጨሉ እንግዲህ እስቲ እንያት። ኦ ማይ ጋድ ዋው በርገር 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 ፒዛ 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 የኔ እናት ወይ ታዝ ምንድነው? በርገር እርጥብ አሬ ምንድነው? በጣም መቸለችኝ። ደግ በጣም የምታውቀው በርገር A few moments later በርገር አረ ገደለችኝ በፈጣሪ ያለ አረ እናቴ በጣም ምቺው አሪቻ ማለት የምር የሚገርም አወት መገርም ልጅ ከዚህ በኋላ ምርጥ ልጅ እንደዚህ ሰሪልን ሳቲ ይመችሽ እንጀልሽ ምንድነው ንዴት እንዲቀጥል የሚያደርግ የምር ይሁን እንቀጥል ነው ማን የሰራው መስማሙል በር Let me know what you think in the comments. On the drink, and there's no chance for any chemicals to. ከማሙል ወይም አረ ማን ነው እንደዚህ የሚሰራው ኮንስትራክሽን ታለ pocket doll. And this was her solution. ማርያም ይመቻት። Okay, that's not supposed to. I know what's wrong with it. When she asks you to put a አረ ስንት አይነት ትውልድ አለ ማለት ይሄን well, fuck. አረ ታላቁ ኮንስትራክሽን ይልካት እታች የፈጣሪ አለ ማን ነው የሚሰሩ? ቆይ እንደዚህ ግን በጣም ነው የሚችሉት። It's got a little issue. Oh my god. እንዴት ነው የሚዘጋው? ኮንስትራክሽን ጠላ በጣም እውቀት ያለው ሰው እነዚህ ነገሮችን የሰሩት። በዚሁ ቀጠለ እሳቴ አባት እየጮኸ ዞር ብለህ ወንድምህን ስታየው That's why I'm not thinking anything. I've been like you won't think something like that. You won't think something like that. ናግስ ካም በልጅ ቦታ ብትሆን ምን ታርጉ ነበር? እኔ ያኔ ቀጥዬ ነበር መስቀውት እኔ አልችልም ሳቀኝ መቆጣጠር ቢያለብም እንግዲህ እንትን አስታው ኮሜንት ይደቃርጉልኝ በርጣይስ አክሮባት ነው ቀየረ ተገለበጠ አሪመት እንችላለን እኛ ስለምንችል ነው። ደገመው። አረ ሪፕሌይ ነው አንስዬ ያስደው አንሰናል ለሳተው ገላበጠው ምንድነው ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰን በእሱ ይችላል 180 አረ በጣም አንድ ሰው እንዳያወራኝ ኮሜንት ላይ አንድ ሰው ይቻምሽ አሩ እንደዚህ ነው ሰዎች አቋም ያላችሁ ሰዎች ስማ እንደ ቲም ማይ ስለ እንደ ቲም አሁን ለምሳሌ አንድ ሰው
አንድ ቲም ከያዘ የማንቸስተር ደጋፊ ወይ አርሰናል ደጋፊ ሌሎችም የሊቨርፑል የሚሆን የሲቲም ችግር የለውም። ብቻ ግን አንድ ቲም ከያዝክ ምንም ቢሆን በቃ ክፉም ቢመጣ ደጉም ቢመጣ አብረ ማሳለፍ ነው እንጂ በቃ ደጉ ጊዜ ወይ አርሰናል ወይ ማንቸስተር ወይ ደግሞ ሊያሞን የሆነ ጊዜ ደግሞ መቀየር በጣም የሚያስጠላው አቆም ሊኖር ይገባል። ያ ሰውዬ ከልቡ የሚደግፍ ከሆነ ካልሆነ ግን ምንም ዝም ብሎ ነው እዛም ብትወጣ እዚህ ብትወጣ ምንም ጥቅም የለውም። ማንም ደግሞ ቼክ አያደርግም። አንድ ክለብ ስትይዝ ነው ያው ደግሞ ስሜቱም ያለው ኳስ ቆም ይኖር እንደዛ ሲሆን ነው ብዬ አስባለሁ። እንግዲህ ሐሳባችሁ ፖይንት ላይ ደቀ ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል፣ ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር፣ የራሱ ፎቶ ነበር እና ፖሊሶች ይህንን ሰው በጣም በቀላል መንገድ በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል ማለት ነው። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮሜንት ላይ አስቀምጡ። ያ ፈጣሪ አለ እንደዚህ አይነትም ሰው አለ። እንግዲህ ምን ይባላል ሻውን ይሶይ እንደውም ይጠጣ ዘውም ይያዝ መስሎ ነበር፣ ከሱ ተርፎ ነበር፣ ግን ስልኩን ትይዛል። እንግዲህ እናንተ እስኪ ምን ትላላችሁ? አሁን ሰውዬ እስኪ እኔ እንግዲህ ምን ይባላል ከባድ ነው ነገራችን ላይ በዛው በቀላል ውስጥ ይያዝ ማለት ነው። ሁሉ ነገር አጥንታማን ነገር ብዙ ስትራቴጂ ነጥፈ በአንድ ውስጥ ይያዝ ከባድ ነው። ለነገሩ ግን ትንሽ የተቀጣው ይመቸው። ለማንኛውም ቤተሰብ እንግዲህ ዛሬ ቪዲዮችን ይሄን ይመስል ነበረ። በቪዲዮቹ አብረን ፈታ ዘናናልን አልጠራጠርም። በሌላ ቪዲዮ እስክንገናኝ ድረስ እናንተም ላይክ እያደረጋችሁ ሰብስክራይብ ያድርጉ፣ ፎሎ እያደረጋችሁ ቤተሰብ እንሁን፣ አብረን ፈታ ዘና እንበላለን። እወዳችኋለሁ ምርጦች።